ልጄን ገዳይ አፈላልጉልኝ ለአላህ ሆናችኋለሁ። በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደግኩት እና እባካችሁ ተባበሩኝ ሀገሬ ልጆች። እናቴ ይቅርታ፣ እናቴ ስምሽ ማን ነው? እርጎ አያሌው ነኝ። እኔ እንደዚህ እናቴ፣ እኔ እርጎ አያሌው የአይመን እናት ነኝ እና ሀቢባ የልጄን ገዳይ ፎቶ ለጥፈሽ ቪዲዮ ሰርተሽ አፋልጊኝ በይኝ። እንደዛ እኔ የምንደምንደ እናት ነኝ። ሀይባዬ የልጄን ገዳይ አፈላልጉኝ እርዱኝ እያልኩ ነው። ስሜ እርጎ አያሌው ይባላል። የልጅሽ ስም ማን ነው? አይመን ደምሌ። የማንን ፎቶ ለጥፌ ነው እኔ ቪዲዮ ምሳብ? የልጅን ፎቶ የገዳውንም። ማነው ስሙ? ካሊድ ነው። በአባቱ መርሳ ነው፣ በእናቱ ዶሮ ግብር። እኔ በጠየቅሽ መሰረት እሰራልሻለሁ ቪዲዮ። እባካችሁ ተባበሩኝ እህቴ። ወይ እንደኔ አትሁኑ። እሺ እኔ እናት። እሺ አይባዬ እናመሰግናለን። እሺ እንትን እሱ ማለት አሁን መንግስት ተጠርጣሪ ነው ብሎ ነው እየፈለገ ያለው አይደል? እርግጥ እሱ መሆኑ የተረጋገጠ እሱ መሆኑ ተረጋግጦ ልጁ በምን ተረጋገጠ? እሱ መሆኑ በምን ተረጋገጠ? ሳይያዝ የገደለበትም ሁሉም ነገር ስላለ በአሻራው ስለወጣ ያኔ ቢላውም አለ አሻራውም ወጥቷል። እሱም ተናግሯል። ልጁም ሳይሞት በፊት ካሊድን የገደለኝ ብሎ ተናግሯል። ነፍሱ ሳይወጣ እሱን የወጋኝ ብሏል። እሱን የወጋኝ ብሎ ተናግሯል። ያው እየተፈለገ ነው። ሁሉም ያወቀው ነገር አላህ ይርሐመው። እናትየው አይዞሽ በሏት። ስንት አመቱ ነው? እድሜው ስንት ነበር? አይነት 17 አመቱ ነው። ገና 17 አመት ልጅ ነው። እዛው ሳውዲ ነው ተወልዶ ያደገው? እዚሁ መዲና ነው ተወልዶ ያደገው ሳውዲ አረቢያ። አላህ ይርሐመው። በጣም ያሳዝናል። በጣም ለአባቱ አንድ ነው፣ መተኪያ የሌለውን ልጁን የወሰዱበት። ሀቢባዬ እሷም ሽንት ቤት በሰው ቤት ሽንት ቤት አጥባን ያሳደገችው እሱን እዚህ ታምሮ ትምህርቱን ሲጨርስ ሀገር ይገባል እያሉ በስከርጅን ነው። በሰው ሀገር ልጅ እንዴት እንደሚያድግ ታውቃላችሁ መቼም። እና አንዱ ሁላችሁም እዚህ የምሰሙት ሁሉ ተባበሩን። ሁላችሁ በስከርጅና የማይደገም ምስክር የአይን ምስክሮች የሉ ያው ካሜራ ምናምን ስላለ በካሜራ ይታያል እዛ የሞተበት ቦታ ላይ። እና ደግሞ በፊት ሲጣሉም የገላገላቸው ሰው ነበረ። እና ኦልሬዲ ቪዲዮ አለ ማለት እኮ ነው። ካሜራ ካለ ቦታው ላይ ያው ፖሊሶቹ ጋር ስለሆነ ለእኛ አይሰጡንም። የዚህ ሀገር ባይሰጧችሁም ግን ኦልሬዲ ፖሊሶች እሱ ስለመሆኑ እርግጠኛ ናቸው። እሱ ስለሞቱ በጣም እርግጠኛ ናቸው። ልጁ ደግሞ አምኖ መግደሉን አምኖ ጠፍቷል። ደውሎም እኮ ተናግሯል። የሆነ ልጅ ባግቻለሁ እና ተቀበሉኝ እያለ ያው በየቲክቶኩ እየተወራ ነው። ልጅቷ እየወጣች ስትናገር ነበር የተባለው። እና እሱ ደግሞ አምኖ ጠፍቷል። የለም እናቱም ተይዛለች። የገዳው ምን አለች እናቱ? የት እንዳለ አታውቅም ብላለች። ያው ፖሊስ የያዘው የተረጋገጠ ጉዳይ ነው። እሺ እኔ ያያችሁት የትም ቦታ ያያችሁት ካላችሁ ለፖሊስ ጠቁሙ ብዬ ቪዲዮ ሰራለሁ። እንደዛ ለምት በአጭር ጊዜ ተባበሪ። ያው ነገ ሳምንት እየሞላው ነው፣ እስካሁን አልተያዘም። እሺ ነገውኑ ቪዲዮ ሰራለሁ። እናትየውን ቮይስ ላርግላትና እናትየው ፎቶ ትላክልኝ።
እናትየው እርጎዬ አያሌው ነው አይደል ስሟ? እርጎዬ አያሌው ነው ስሟ።